አንዳንድ ሰራተኞች ማለት ነው የምር እንዴ እንደ ሰራተኛነታችሁ ተከበሩ እንጂ እኛንም ምስኪኖች አታሰድቡን። ሆ እንዴት ይሆናል? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በእውነት እግዚአብሔር ይመስገን ደህና ነኝ። የምላችሁ ማለት ነው አንዳንድ ሸቃሎች የአረቦችን ወንዶች እያገባችሁ ማለት ነው እኛን ምስኪኖችን አላሰራት ትበሉ እንዴ! እንዴት ይሆናል? ዛሬ እኔ ከስራ ተባረሬ ነበር። ሴትዮዋ እንዴት እንዳየች እንዲህ ደስታችንን ነጠቃችሁን እኮ እናስባችሁ። የራሳችሁን ህይወት እያስተካከላችሁ የኛን ምስኪኖችን ህይወት አታበላሹ እንጂ እንዴ! እንዴት ይሆናል በእውነት? እና እኔ በቃ እንደው እንዴት ልበላችሁ፣ መደሰት፣ መሳቅ፣ መጫወት አልቻልኩም። ይኸው ስንት ቀን በሰሞኑን በተለቀቀው ቪዲዮ ምክንያት ማለት ነው። እና ወይ አታውጡ እዛው ጨርሱና በቃ ሚዲያ ላይ አታውጡብን እንዴ። ስለዚህ እናንተ እያወጣችሁ የኛ ሰዎች የኛ አሰሪዎች እያዩ እኛን ደግሞ መጣበስ የለብንም። ምን አስባችሁ ነው? ሽንት ቤት እያጠብን ለምንኖረው ኑሮ ሆኖ ደግሞ በዚህ መጣባዝ እንዴ? ረጋይ ስንከባበር ተው እንጂ። እና ምንድን ነው አዎ ከአንዳንድ ሴቶች ይልቅ የእሷ ማንበርከክ ደስ ብሎኝ ሳለ ነገር ግን ያው ለእኛ ትንሽ ፈተና ሆናል ማለት ነው። እና እንምላችሁ ዛሬ የምር ሴትዬ እንዴት አድርጋ እንዳየችኝ እንዴት አድርጋ እንደማረችኝ እንዴት ልንገራችሁ። መቅረጽ ብችል ቀርጬ ነበር የማሳያችሁና ቢላዋ ማንሳት ነው የቀራት እንዴት እንዳፈጠጠችብኝ ስስቅ ሰምታ ማለት ነው። እና ያው በቃ ከትናንትና ጀምሬ 2 ቀን ሆነኝ ሳቄን ከተነፈገው። መሳቅ አልችል፣ ማውራት አልችል። ኧረ ተው ተው ከይ ስንከባበር እንዴት እንኖር? በስደት ደግሞ ራሳችንን አስደስተንም እንዳንኖር እንደዚህ በቪዲዮ እየመጣችሁ አትበድሉን እንጂ እንዴት ይሆናል? እና በጣም እየገረመኝ በጣም እያሳቀኝ ያለ ነገር ነው። በቃ በጣም ፈርቷል አረቦቹ ማለት ነው። ሴቶቹ በጣም ፈርቷል። በቃ ይሄን ሰውዬ ነው የምላችሁ በጣም አሮጌ ነው፣ ሽማግሌ በቃ አያቴ በቃ አባቴ እንኳን ይሆን አባቴ ገና ልጅ ነው በዚህ አቋምና ሽማግሌው ቁጭ ሆነ ቁጭ በየ ያልዛቅሽ ሆነ ያላወራሽ ሆነ። አሁን ባሌ ሲመጣ እንዴት ተዋያለሽ እንዴት ትስቂያለሽ ብላ ጦርነት ጀምረን ነበር ማለት ነው። በዚህ ዘመን የሚያስታርቅ ጠፋበት ዘመን ተጣልተን በጠፋ ስራ ማለት ነው። ሄጄ ቁጭ ብል ነበር እጃዛ ቤት። እኔ ለራሴ እጃዛ ቤት ምርር ስርጅት ብሎኝ አላያችሁ። ደግሞ አሁን በእናንተ ምክንያት እንግዲህ በቃ 24 ሰዓት አኩርፈን ልንሸቅል ነው ማለት ነው። እና ለኛ ለሸቃሎችን አስቡልን። የራሳችሁን ህይወት እያጣጣማችሁ ለኛም ለምስኪኖቹ ምክንያት አትሆኑን እያልን ነው ማለት ነው። እና እንግዲህ ባይሆን አታውጡ፣ አብስሉ ግን ባይሆን አታውጡብን በቪዲዮ እንዴ፣ እኛም ሰላማችንን እናገኝ። እና ይሄ ነው ሀሳብ። ያመሰግናለሁ። በጣም ከፍተኛ